ሰላም እንደምንቆያችሁ ውድ አድማጮቻችን በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። እነሆ ለዕለቱ መደመጥ ባለባቸው ወሳኝና ሰበር መረጃዎች ወደ እናንተ መጥተናል። በሰዓቱ መነጋገሪያ የሆነው መንግስትን ከፍተኛ ውጥረት ውስጥ የጨመረው የፋኖ ጥቃት የአማራ ክልል ፕሬዝዳንት የሆኑትን አቶ አረጋ ከበደ አሳፍራ ስትጓዝ የነበረችው ሄሊኮፕተር በፋኖ ድባቅ ተመታች። አረጋ ከበደና ሌሎች አራት ባለስልጣናቶችን አሳፍራ ስትጓዝ የነበረችው የመንግስት ሄሊኮፕተር ማምሻውን ጥቃት ደርሶባታል። ታዲያ ይህ ጉዳይ መላው የመንግስት ባለስልጣናቶችን ያስደነገጠና ከፍተኛ ጭንቀት ውስጥ የጨመረ ሲሆን እንዲሁም ደግሞ ከፍተኛ ባለስልጣናቶቹ እነማን ናቸው? አሁን ያሉበት ሁኔታስ በሆስፒታል ምን ላይ ይገኛሉ? በህይወትስ ያሉት እነማን ናቸው የሚለው ጉዳይ አሳሳቢ ሆኗል። አማራ ክልል ላይ ከፍተኛ ውጥረት ነግሷል። ፋኖ በአንጻሩ ከፍተኛ ድልን ተቀናጅተዋል። ጉዳት የደረሰባቸው እነማን ናቸው? ህይወታቸው ያለፈው ባለስልጣናቶች እነማን ናቸው? መንግስት ምን አይነት እርምጃ በፋኖ ላይ ለመውሰድ እየወሰነ ይገኛል? ሙሉ ዝርዝሩን የማሰማችሁ ወሳኝና አንገብጋቢ መረጃችን ነው። በተያያዥ መረጃ የዙሆር መሐመድ ጉዳይ መነጋገሪያ ሆኗል። በአዲስ አበባ በመሃል ቦሌ ላይ ጀዋር መሐመድ የ100 ሚሊዮን ብር ቅንጡ መኖሪያ ቤትን በውዱ መኖሪያ ስፍራ በቦሌ ላይ ገንብቷል። ቤቱ በሽያጭ 1 ቢሊዮን የኢትዮጵያ ብር የሚገመት ሲሆን ጀዋር መሐመድ 100 ሚሊዮን የኢትዮጵያ ብርን ኢንቨስት አድርጎበታል። አክቲቪስቱ ለሀገሬና ለህዝቤ እሰራለሁ ብሎ በገባበት ፖለቲካ ከፍተኛ ገንዘብ ረብጣ ብሮችን ያተረፈ ይመስላል። ይህም ታዲያ መነጋገሪያ ይሆናል። በኦሮሞ ወጣቶች ዘንድ ከፍተኛ ተቃውሞም አስነስቶበታል። በዝርዝር የማሰማችሁ አደገኛው ሚስጥር ነው። በተያያዥ መረጃ ፋኖ አሁንም አማራ ክልልን እያመሳት ይገኛል። በጎን 9 ቀበሌዎችን የተቆጣጠረው ፋኖ በየእስር ቤቶቹ እየገባ የመንግስት ተቃዋሚ የሆኑ የፋኖ ደጋፊ የሆኑትን ከፍተኛ አቅም ያላቸውን የፈረጠሙ ወጣቶችን ከእስር በማስወጣት ፋኖን እንዲቀላቀሉ እያደረገ እንዳለና ይህ ጉዳይ ሌላ ትኩሳት እንደሆነበት ለመንግስትና በዚህ ሰዓት መንግስት ከፍተኛ ውጥንቅጥ ውስጥ እንደገባ ተሰምቷል። ከፋኖ ጋር እየመሸጉ ያሉትና ከስር እየተፈቱ ያሉት ወጣቶች ያሉበት ሁኔታና ገንዘብና የመሳሪያ እርዳታ እንዴት እየተደረገላቸው እንዳለ መረጃውን በዝርዝር የማሰማችሁ ሌላው አደገኛ መረጃ ነው። እነሆ ወደ ዝርዝሩ ላቅናላችሁ። በመጀመሪያም ስለ አንገብጋቢው የሄሊኮፕተር ጉዳይ ፋኖ ማምሻውን ከፍተኛ የመንግስት ባለስልጣናቶችን አሳፍራ ስትጓዝ የነበረችውን ሄሊኮፕተር በኢላማ ውስጥ ካስገባ በኋላ አየር ላይ እንዳለች አጋይቷታል። ይህ ሄሊኮፕተር እናረጋን ከበደና ከፍተኛ የአማራ ክልል ባለስልጣናቶችን አጠቃላይ 5 ሰዎችን አሳፍራ ስትጓዝ የነበረች ሲሆን በድንገት አደጋው ሲደርስ በውስጡ ተሳፍረው የነበሩ ባለስልጣናቶች ህይወታቸው ያለፈና ከፍተኛ ጉዳት የደረሰባቸው እንዳሉ በአካባቢው የተመለከቱ ገበሬዎች የዓይን እማኞች ጠቅሰዋል። የቀሩትም በአካባቢው ወደሚገኝ ሆስፒታል ያቀኑ ሲሆን ኋላ ከፍተኛ እርዳታ እንዲደረግላቸው ወደ አዲስ አበባ አቅንተው ከፍተኛ ሕክምና እየተደረገላቸው እንደሆነ ተሰምቷል። መንግስት መረጃውን ወደ ሚዲያ እንዳይሾል ከፍተኛ ጥረት ቢያደርግም በአካባቢው የተመለከቱ ገበሬዎች የዓይን እማኞች መረጃውን ለሚዲያ አስተላልፈዋል። በተለያዩ ሚዲያዎች ማመሻውን ሲዘገብ ቆይቷል። በፋኖ ሳተላይት ሚዲያዎችን በኩል የተለያዩ ምስሎች ሲሰራጩ አምሽተዋል። ታዲያ አረጋም ከበደ ከፍተኛ ጥቃት እንደደረሰበትና በህይወትና በሞት መሃል እንዳለ ተነግሯል። ሌሎች ባለስልጣናቶች ደግሞ ህይወታቸውም ሊያልፍ እንደቻለ እየተነገረ ነው የሚገኘው። ይህ ትልቅ ዱብዳ ነው ለመንግስት። ፋኖ ያልታሰበ ታላቅ ድልን የተቆናጸፈበት ምሽትም ሆኗል። ሌሎች መረጃዎች ሲወጡ አጠናክረን የምናደርሳችሁ አንገብጋቢው ጉዳይ ነው። በሌላ መረጃ የአክቲቪስቱ ጀዋር መሐመድ ጉዳይ ብዙዎችን እያነጋገረ ትዝብት ውስጥ እየከተተ ይገኛል። አክቲቪስቱ ሀገሬን ህዝቤን ጠቅማለሁ ብለው ወደዚህ ፖለቲካ ጉዳይ ከገቡ ዓመታትን አስቆጠሩ። ታዲያ አክቲቪስቱ ወደዚህ ሲመጡ ባዶ ኪሴን መጥቼ ሀገሬን አለማለው፣ የፖለቲካ አላማዬ ህዝብን የመጥቀም ሳይሆን የራስን ጥቅም ማስቀደም አይደለም ሲሉ በተደጋጋሚ የተናገሩት አክቲቪስቱ በወጣቶችም ዘንድ ከፍተኛ ታማኝነትን አግኝተው ሲንቀሳቀሱ የቆዩት አክቲቪስቱ ነገር ግን ከጀርባ የራሳቸውን ሀብትና ጥቅም እያስጠበቁ እንደሆነ አሁን ላይ መመልከት ችለናል። በብዙ ቦዲጋርዶች እየተጠበቀ ነው የተባለው የአክቲቪስቱ ቤት ለብቻው ከብዙዎች መኖሪያዎች ተሸሽጎ በቪአይፒ መሬት ላይ በውዱ በቦሌ
በኢትዮጵያ ዋናው ስፍራ ላይ የተገነባው ይህ ቅንጡ ቤት ቢሸጡት አክቲቪስቱ 1 ቢሊዮን ብር ይሸጡታል እየተባለ ይገኛል። በገንዘብ ደረጃ አክቲቪስቱ 100 ሚሊዮን የኢትዮጵያ ረብጣ ገንዘባቸውን ያፈሰሱበት ሲሆን ይህ ቤተ መንግስት የሚመስለው መኖሪያ ቤታቸው አጃኢብ እያሰኘ ይገኛል። የራሳቸውን ወዳጅ የሆኑትን የኦሮሞ ቄሮዎችንም ከፍተኛ ጥያቄ ውስጥ እንደከተታቸውና በጆሃር መሐመድ ላይ ከፍተኛ ጥያቄ እንዲያነሱ አድርጓቸዋል ተብሏል። ታዲያ አክቲቪስቱ ምንም ሳያፍሩ በአዲሱ ቤቴ በአዲሱ ቅንጡ ቤቴ እያሉ ቤታቸውን አስመርቀው መነጋገሪያ አድርገውታል። እዚህ ጋር በተያያዘ ብዙ ሚስጥሮች በአክቲቪስቶቹ ላይ ሲወጡ ቆይተዋል። የተለያዩ የገንዘብ ምንጮችና የገንዘብ አጭበርበሮች አሉ የሚሉ መረጃዎች እየወጡ ይገኛሉ። ስንሰማው በዝርዝር የምናደርሳችሁ ወሳኝና ትኩሱ መረጃችን ነው። ሌላው በአማራ ክልል አንገብጋቢ የሆነው ጉዳይ በፋኖ በጎንደር 9 ቀበሌዎችን መቆጣጠር ነው። በጎንደር 9 ቀበሌዎችን ተቆጣጥሮ ለቀናት የቆየው ፋኖ እጅጉን ብዙዎችን እያስገረመ ይገኛል። ይህም ሳያንሰው ታዲያ አጋዥ የሚሆኑትን የእነሱ ደጋፊ የሚሆኑትን ፈርጣማ ወጣቶች ከእስር እያስፈታና በፖለቲካው ረገድ ታስረው የቆዩትንም ትላልቅ አክቲቪስቶች እያስፈታ ወደ ራሱ እያስገባ ይገኛል። ለወጣቶችም የገንዘብና የመሳሪያ እርዳታ እያደረገ ፋኖ ትግሉን እያጠናከረ ይገኛል። አማራ ክልል በሌላ ጎን እየታመሰች ነው። እንደ ቀልድ በጎንደር 9 ቀበሌዎችን የተቆጣጠረው ፋኖ በአካባቢው ህብረተሰቡ ከፍተኛ ድጋፍ እየተደረገለት ጎንደርን ማመሱን ቀጥሏል። ይህ ጉዳይ በዛሬው ዕለት እጅጉኑ መነጋገሪያ ሆኖ ቆይቷል። አቅሙን እየፈረጠመና እየተደራጀ የመጣው ፋኖ በ3 ወራት ውስጥ 4 ኪሎ ነኝ እያለ እየዛተም ይገኛል። ይህ ደግሞ ለመንግስት ሌላ ዱብዳ ነው። ፋኖ ከሌላው ጊዜ በተሻለ መልኩ ተደራጅቶና ተጠናክሮ እየታየ ይገኛል የሚሉት የዓይን እማኞች ለተለያዩ ሚዲያዎች መረጃ ሲሰጡ ቆይተዋል። እንዲሁም በባህር ዳር ከፍተኛ ባለስልጣናት የነበሩ ኋላም የመንግስት ተቃዋሚ ሆኖ አክቲቪስት የነበሩ ከፍተኛ ባለስልጣናቶችን ከእስር አስፈትተው ወደ ራሳቸው እየቀላቀሉ እንደሆነና ከመንግስት ቁጥጥር ውጪ እየሆኑ እንዳሉ እየተነገረ ይገኛል። የፋኖ በአሁኑ ያለው አመጣጥ እጅጉኑ አስጊና ለመንግስት አስፈሪ ይመስላል። ውድ አድማጮቻችን ለዕለቱ መደመጥ ያለባቸው ሰበርና ወሳኝ መረጃዎቻችን እንን ይመስላሉ። በቀጣይ እኒህ መረጃዎች አጠናክረንና ሌላም ሰበር ትኩስ መረጃዎችን ይዘን እስከምንመጣ ቸር ቆዩልን። አብራችሁን ስለቆያችሁ እጅጉኑ ከልብ እናመሰግናለን።